ቤተሰቦች የዛሬውን ቪዲዮ እንዴት አያችሁ? እኔ በዛሬው ቪዲዮ የታየኝ ማለት ነው ሁሉም ሰው እንዳበደ ነው። ሌላ ምንም አዲስ ነገር ያየሁት ነገር የለም። እብደታቸው ከጊዜ ወደ ጊዜ እንደጨመረ ብቻ ነው ያየሁት። በቃ በሁሉም ሳይድ ዛሬ በማንም ሳይድ ሆኜ ምናምን ነገር ለማንም ደግፌ ላወራ አልችልም። ምክንያቱም ማለት ነው ሁለት ዋና ዋና ነጥቦች ብቻ ናቸው እነዚህን ሰዎች የለያዩቸው። እነዚህን ነገሮች ባለማድረጋቸው እነዚህን ነገሮች አሁን እኔ ያልኳቸውን ሁለት ነጥቦች ወደ በኋላ አካባቢ እናያለን። ግን ማለት ነው ጀስት ያቺን ነገር አስፍቶ አግነው ምናምን ነገር ጀስት ይሆናላ ጥልና ሰበብ ብቻ እየፈለጉ መምጣታቸው ነው ይህን ነገር ዛሬ የተፈጠረው ነገር ሁሉ እንዲፈጠር ያደርገው ማለት ነው። እኔ ከምንም በላይ ያናደደኝ ማለት ነው ቆይ ሩታ ለምንድን ነው ተስፋ ማትቆርጩ? በቃ አብረሽ ሄድ አይደል እንዴ? በቃ ድጋሚ እሱን ለመመለስ እንደገና መታገል በቃ ልጁን አላምንም አለ። እንደገና ደግሞ ማለት ነው መመርመር ካለበትም አንድ ላይ ሄዳችሁ ትመረመራላችሁ እንጂ የምን እንደዚህ እንትን ማለት ነው መለጣጠፍ ነው። ይሄ እኮ በጣም እየተለማመት እኮ ነው አብረሽን። ሲጀመር እንዴት ነው አሁን ተመልሶ ራሱ እንዴት ነው በትክክል ባልሽ ሆኖ ሊቀጥል የሚችለው? እና ለምንድን ነው ማትፈችው? ቆይ አብረሽን ኧረ ተይ ሩታ ደግሞ ማለት ነው አብረሽ ላይም አፋችሁን ልትከፍቱ ምናምን ነገር የምታስቡ ሰዎች ምን ያርግ? ቆይ ይሄ ሰው ካልፈለገ ምን ያርግ? አሁን ጀስት ተለያይተዋል። አሁን የእሱ ጥፋት ልጁን ያለማመንና የማመን ጉዳይ ብቻ ነው። ከዛን እሱንም ሄዶ ማስመርመር ምናምን ነገር እንጂ ዳኒና ሜሪ ምናምን ነገር ምንድን ነው እቅዳችሁ? አላማችሁ አልገባኝም። እውነት ምንም ሊገባኝ ያልቻለ ነገር እንዲሁም የእናንተ እዚህ ቦታ ላይ መኖር ነው። እዚህ ቦታ ላይ ብቻ አይደለም ጀነራሊ ይሄ የሩታና የአብርሽ ትዳር ውስጥ ራሳችሁን እንደምን እንደምታስቡ ነው በጣም ግራ ይገባኝ። ብቻ ለማንኛውም ቤተሰብ በጣም አናዳጅና የሚያስቅ የሚያስገርምም አይነት ቪዲዮ ነው። ሁሉም ሰው አብዳል ያልኩት በምክንያት ነው። እና ለማንኛውም እስቲ ቀስ በቀስ እኛም እንግዲህ እብደታቸውን እያየን በሚያስቀው እየሳቅን በሚያናደው እየተናደድን ምክር በምንሰጥበት ጉዳይ ደግሞ ምክር እየሰጠን እንቀጥላለን። ለማንኛውም ቪዲዮችንን ከመጀመራችን በፊት ሰላም ብያችሁ ልግባ። እንዴት ናችሁ እንደ ተመልካች ቤተሰቦች? አለን እግዚአብሔር ይመስገን። እኔና የማታውቁኝ ሰዎች ቡሱ እባላለሁ። ይሄ ደግሞ እንደ ተመልካች ቻናል ነው። ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። እንዲሁም ደግሞ ቪዲዮን እየጀመራችሁ ላይክ እያደረጋችሁ ቪዲዮን ስንት ሺህ ያላልኩም 100 ላይክ እናስገባ እስቲ 400 ላይክ አላበዛም 400 ላይክ ለማስገባት ሞክር። ሀሳባችሁን ግን ኮመንት ላይ መስጠት እንዳትረሱ። በቀጥታ ወደ ቪዲዮ እንገባለን። ቪዲዮን ግን ሙሉ ሀሳቡን ለመረዳት እስከ መጨረሻው ተከታትላችሁ ሀሳባችሁን ብትሰጡ ደስ ይለኛል። ከመሃል አቋርጣችሁ ጀስት ዋና ሀሳቡን ሳትረዱ ጀስት ኮመንት ዝም ብላችሁ አትጻፉ። ይህን ነው ማለት እንፈልገው። እንቀጥል ቪዲዮችንን። ከዚህ በኋላ ደግሞ በእርግጠኝነት እኔና ሜሪ ዛሬ በሙሉ ኮንፊደንስ ሩታን እንጠራት የፈለግንበት ዋነኛው ምክንያት ምንድን ነው? ከዚህ በኋላ አብርሽን በእኛ ቁጥጥር ስር እንደምናደርገው። ምክንያቱም ሁለተኛ ልጅ አለው ከአንቺ አላማው ምናምን ነገር ሰምታችኋል። እንግዲህ አብርሽን በእኛ ቁጥጥር ስር ለማድረግ እንዴ መቼ ምኖ ማታደርጉት አብርሽን በእናንተ ቁጥጥር ስር። በቃ የእነሱ አላማ ምን መሰላችሁ? በቃ ፎርስ አድርገው ተጭነዋቸው ምናምን ነገር አንድ ላይ እንዲሆኑ ምናምን ነገር ለማድረግ ነው። እና ቆይ እንደዚህ አይነት ነገር አይታችሁ ታውቃላችሁ? እኔ አሁን ዝም ብዬ ከመናደድና እንትን ከማለት እናንተን በጥያቄ ብቻ ልለፋችሁ። እንደዚህ አይነት ነገር አይታችሁ ታውቃላችሁ? ሰው በግድ ትዳር ሲቀጥል፣ ሰው በግድ ከተለያየ ሌላ ላይፍ ከጀመረ በኋላ በግድ ትዳር ሲቀጥል አይታችሁ ታውቃላችሁ? ቆይ ለምን እንዴት አሰባችሁት ነው የኔ ጥያቄ። እንዴት ብሎ መጣላችሁ አብርሽና ሩታን እንደገና አንድ ላይ ማድረግ የሚለው ሀሳብ? ከዛ በኋላ እናንተ የምታገኙት ጥቅም አለ ነው ምንድን ነው? እንዲሁም እኮ እንጠቀማለን ካላችሁ የእነሱ መለያየት ነው እየጠቀማችሁ ያለው። ምክንያቱም ቢያንስ ዩቲዩብ ትሰሩበታላችሁ ምናምን እና ጀስት አላቅም እኔ ጀስት ከምን ሀሳብ ተነስታችሁ? ቢያንስ ሰው እኮ የሆነ ምክንያት ያስፈልገዋል አይደል? የሆነ ነገር ለማድረግ ሲነሳ ምክንያታችሁ ምንድን ነው? አንድ ላይ እንዲሆኑ የፈለጋችሁበት ምክንያት እንዴ? አይሰራም እኮ እንደዚህ አይነት ነገር። መጣ ሰው የመረጋጋት ይሄ መንፈስ ይመጣበታል። ገባሽ? ይሄ ከአንዱ ቦታ ወደ አንዱ ቦታ ምናምን የሚሄደው መንፈስ ይቀርና ኃላፊነት በደንብ ተሰምቶት ሁለተኛ ልጅ አለኝ ለካ ምንድነው ማድረግ ያለብኝ? ሚስቴ ምንድነው የሚገባው? ልጄ ሳይሆን ልጆቼ ምንድነው የሚገባ? እሱ ኃላፊነት ራሱ የመሬን ነው። አሁን ሩታም እየቃዣችሁ ነው እየመሰለኝ ያለው። በቃ ሩታ ለራሷ ቃዥታ እናንተም እንድትቃዡ እያደረገች ነው። ሌላ ምንም አዲስ ሶስታችሁም በጣም እየቃዣችሁ ነው። አብርሽን በምን ሂሳብ በምን እንዴት ካልኩሌት አድርጋችሁ ነው እዛ ቤት ይመለሳል ብላችሁ እንትን የምትሉት? ቢያንስ እናንተ እኮ ማለት ነው ከውጭ ሆናችሁ ነገርየውን ለመረዳት መሞከር ትችላላችሁ። ሩታ ምናልባት ውስጥ ስለሆነች የድሮውን አብርሽ ነው እስከዛሬ ጭንቅላታ ሴቭ ያደረገው መሰለኝ። ምናልባት ይሄኛውን አብርሽ አያውቅም የእሷ ጭንቅላት። ለዛ ልታምን ስላልቻለች እንደዚህ ልትለፋና ልትደክም ምናምን ልትለምነው ትችላለች። እናንተ ግን ታውቃላችሁ በቃ ከውጭ ሆኖ ይሄን ሊመለከት ማይችል ሰው የለም። እና እንዴት ነው በቃ ከእሷ እኩል የምትቃዡት? አረ ነቃ በሉ። ቢያንስ ሩታ ባትነቃ እናንተ ነቃ በሉና ምክራት እንዴ። እናንተ ናችሁ እንግዲህ አለንላት አንልናት እያላችሁ ያላችሁት እና ከእናንተ ሌላ ማን ይምከራት? ቆይ
ስለዚህ አብራችሁ አትቃዡ። እውር እውርን አይመራው የሚባል የለ። ለራሳችሁ ታወራችሁ ሩታን እንትን አታሳውራት። በእርግጥ ሁሉም ሶስቱም ያው ናቸው። በዚህ ሰዓት ለመሳደብ አይደለም ይሄን ነገር እያልኩ ያለሁት፣ ግን በቃ ነገር እየውን ነው። ሶስቱም እየቃዡ ነው በዚህ ሰዓት። በቃ ማለት አሁን አብርሃም እንዲህ ስብር ብሎ ምናምን ያወራኛል ብዬ አልጠበቅኩም። በቃ እሺ እመጣለሁ፣ ችግር የለውም። እሺ አንቺ ወደ 3 መንታ ሊሆን ይችላል። የለፋ ነው ዝም ብለን የለፋ ነው በየሰው ቤት ተው። እውነት እኔ አሁን በጣም በሩታ ሳይኮ እየተጫወታችሁ እንደሆነ ነው እየታየኛለሁ። እንደማይሆን እያወቃችሁ ጀስት ሩታን በቃ ፈገግ በማስባል ታጓጓላችሁ። በቃ አብረሽ እንደዚህ አድርጎ ምናምን ነገር እንዴት ነው አሁን በዛች ቅጽበት አንቺ ስለደወልሽ ብቻ አብርሽ እሺ ምናምን ነገር ብሎ ተቅለስልሶ አውርቶ እሺ ብሎ ልጁን አምኖና ነገር የሚቀበለው? ትላንት ወንድሙ ያን ሁሉ ማስረጃ ምናምን አምጥቶ እንኳን ደስ አለ ብሎት ምናምን ነገር ሊያምን ሊቀበል ያልቻለውን ነገር አንቺ በአንድ ስልክ ጥሪ እንትን ስትይ በቃ አብርሽ ሲቅለሰለስ ያመንሽው አታምኝም። በቃ አንቺ ሲጀመር ተጠራጣሪ እንደሆንሽ እናውቃለን። ሜሪ በጣም ተጠራጣሪ ሰው እንደሆነች እናውቃለን። እና ይሄ ነገር ይሳወራታል ብዬ አላስብም። እና አታጓጓት ልጅቷን። ይሁን አብርሽ ይመለሳል በሚል እንትን ይሁን ስለሱ ጥሩ ነገር በተወራ ቁጥር ፍልቅልቅ እያለች ያለችው እና እንዴ ኧረ ተው። እኔ ጎጎ በቃ እስካሁን ተስፋ ለመቁረጣ ነው የሚያናደኝ ሩታ። ጀስት በቃ ሌላ መስመር እኮ መጀመር ይቻላል። እሱም ሌላ መስመር ጀመር አይደል? ያዋጣው አያዋጣው ሌላ ነገር ነው፣ አይመለከተንም። ወደፊት ምናምን ነገር በፍሬው እሱ ለራሱ እንትን የሚል ነገር ነው። ጀስት ከፍሬው መረዳት ይችላል። የዛኔ የወሰነው ውሳኔ አሁን ላይ የወሰነው ውሳኔ ወደፊት ጥሩ ነገር ይሁን መጥፎ ነገር ወደፊት የምናየው ነገር ነው። ችግር የለውም። ግን በቃ ጀስት አሁን ከዛ ነገር ውጡና አንቺም የራስሽን ነገር እኮ መጀመር ነው። በቃ አለቀ። ግዴታ ከሆነ እሱንም ግዴታ ከሆነ ካልፈለግሽ ልጆችሽን በሰላም ማሳደግ ነው። ከዛ በኋላ እሱም አምኖ እንግዲህ መቀበል ነው። አባት ደስ ይለዋል አብረሽ አባታችን ወንድማችን እንኳን ደስ አለ። በእውነት በጣም ደስ ብሎናል። እሺ ሩታ ማለት ነው ምን ያክል በቃ ጀስት አብርሽ ላይ ያላትን እንትን እየረሳች እንደሆነ የምታውቁት ማለት ነው። እንደዛ ትላንት እንትን ብለው አሁን ፈገግ ብሎ ስለመጣ ብቻ ሜሪ በትክክል ነው በስልክ ያወራኝ ስላለች ብቻ አምና ምናምን ነገር የሆነ አብርሽን ረስታ ምናምን ነገር እንትን እያለች ነው። አብርሽ እኮ የሆነ ሳለ ጓ ባይል ኖሮ በዛችው ይቀጥሉና አብርሽ እንዲሁም ቤት ልግባ ቢል ታስገባለች። እንዴት ቆይ እንዴ! እውነቴን ነው። በዚህ ሰዓት አብርሽ ቤት ልግባ ብሎ ሩታ ብታስገባው የመሬን ነው። እኔ ማንም ላይ አልፈርድም፣ ሩታ ላይ ነው የምፈርደው። ጥፋቱ የእሷ ነው የሚሆነው። አብርሽን እዛ ቤት መልሳ ካስገባቸው አንድ ላይ ለመሆን ከእሱ ጋር ከወሰነች ማለት ነው። እና እሱም እንግዲህ በጣም እያስመሰለ ነበር እዚች ቦታ ሲስቅላቸው ምን ሲል እንግዲህ በሆዱ ይዞ የመጣውን አሁን የምናየው ይሆናል። እከፍትላቸዋለሁ ቪዲዮ። ትላንትና አድርገሽ የወጣሽው እዛ ቤት ላይ አድርገሽ የወጣሽው ነገር ዛሬ ያስቀጣሻል። ባይገርምሽ ገባሽ? ሰው ቤት ላይ ዝም ብለሽ ገብተሽ እንደፈለሽ ሆነሽ አይደል የወጣሽው? አንቺም ሁለታችሁም ማለት ነው። ስለዚህ ይሄ እንዴት መሰለሽ እንግዲህ አሁን አብርሽ እያወራ ያለው ነገር ያልገባችሁ ሰዎች ካላችሁ ትላንት እንግዲህ በሜሪ ቻናል ነው መሰለኝ የተለቀቀው። እሱም ቪዲዮ ማየት ነው። ሄርሜላ ለምን ተነካችብኝ ነው እያለ ያለው። ጀስት ልክ ነው። እውነት ለመናገር አሁን በሱ ሳይድ ሆናችሁ በሱ ጫማ ሆናችሁ ለማሰብ ብትሞክሩ ልክ ነው። አብርሽ እንግዲህ አፈቅርሻለሁ ያላትን ሁለተኛ ሚስቱ ሊያረጋት ሁለተኛ ሚስቱ ሳይሆን ጀስት በቃ ሚስቱ ሊያረጋት እያሰበ ያለችውን ሴት ነው ቤት ሄደው እንግዲህ በማይሆን ንግግር የተናገሩት እና ጀስት ትናንት የተናገሩበት መንገድ ሜሪና ዳኒ ጀስት ለእሷ ያላቸውን ጥላቻም ጭምር ያሳያል። የዛን ሰዓት ደግሞ ያው አብርሽ ዝም ሊል አይችልም። እንግዲህ ጀስት አትፍረዱበት እዚች ቦታ ላይ፣ ምክንያቱም እሱም የራሴ የሚለውን ላይፍ እየጀመረ ነው። አያገባንም ብያለሁ። ያው ቅድመ እንዳልኳችሁ ልክ ነው አይደለም፣ እሱ ሌላ ነገር ነው። ግን ጀስት ይሻለኛል ተሻለኛለች ምናምን ነገር ብሎ ያሰባትን ሴት አለማስነካት ደግሞ ጀስት የእሱ ወንድነትም ግዴታ ነው። ሩታን የዛኔ አላስነካትም ምናምን ነገር ብሎ አላለም። ግልጽ ነው በቃ ሩታን ጀስት ይሄ እንደዚህ ሊከላከል ሄርሜላን በተከላከለው ልክ ለሄርሜላ በቃ በሳሳው ልክ ሩታ ላይ ለሩታ ያን ያክል ስስት አላሳየም፣ ሁላችንም እንደምናውቀው ማለት ነው። አሁን ግን እንደፈለገ መሆን ይችላል፣ አያገባንም። ጀስት እስከዛሬ እንትን ያልነው ስለሚበቃ ጀስት የመረጡትን እንዲሆኑ መፍቀድ ብቻ ነው ያለብን። ከዛ በኋላ እንግዲህ እስከዛሬ የመከርነው ምክር አስቡ እንግዲህ በየቀኑ ሰው እንዴት ይመከራል? በየቀኑ ዓመት ሙሉ 2 ዓመት ምናምን ነገር ሰው ይመከራል። እና እንደዚህ ሆኖ እንግዲህ ካልተለወጡ ጀስት ምንም አይለውጣቸውም። ሰው እኮ ከስንት አንዴ ከሳምንት ወይ ከወር አንዴ ወይ ከዓመት አንዴም ሊሆን ይችላል የሚመከረው። እና ጀስት ሰው
ተሰብስቦ አንድ ሰው ላይ የሚያወራው። ግን እነዚህ ቀን በቀን እየተመከሩ ያው ናቸው። ስለዚህ ልንገራችሁ ቤተሰብ፣ በዚህ ነገር በሩታም በአብርሽም በነሜሪም በነዳኒም ጨጓራችሁን የምትልጡ ሰዎች አደራ ለራሳችሁ ጠንቀቅ እያላችሁ፣ የምሬ ነው፣ ለራሳችሁ ጠንቀቅ እያላችሁ ለሌላ ጊዜ ለራሳችሁ ህይወት አስቡ በደንብ ከነሱ እንትን ይልቅ ማለት ነው። አንተ በጣም ያስደነገጠኝ እግዚአብሔር አብርሽ ግን በስመ አብ እንዴ! የእውነት አስደነገጥከን እኮ እግዚአብሔር። ትሰምኛለሽ? ሰፈር ነው፣ የሰው መኖሪያ ነው። ሌላ ግርግር አንፍጠር። ስለ ልጅም ስለምንም እኔ እና እሷ እናውራ። አብርሽ ግን ዛሬ ማለት ነው እሳት ጎርሶ ሊያስቀይማቸው ምናምን ነገር ታጥቆ ነው የመጣው። ያው እንግዲህ ሄርሜላ ስትነካበት እንደዚህ ነው የሚሆነው ማለት ነው። ከዚህ በኋላ ከአብርሽና ከሄርሜላ ጋር ስንቀጥል እንደዚህ ነው። አብርሽ ሄርሜላ ስትነካበት ይሄኛውን ማንነት ነው የምናየው ማለት ነው። እንግዲህ ዛሬ እያለማመደን ነው የአብርሽ የሁለቱን የፍቅር ጉዞ እያለማመደን ነው። ምን ያክል ለእሷ ጠበቃ ሆኖ ምናምን ነገር እንትን ሊል እንደሚችል በእርግጥ እሷም እኮ ማለት ነው እንትን ብለው መክረው ምናምን ነገር እንዲበላቸው ብላ ሊሆን ይችላል። እንግዲህ ያው ሚስቶች እንትን ይሌለ ሴት የላከው ምናምን የሚባል ነገር አለ። ብቻ ለማንኛውም አብርሽ ዛሬ እንጃ ሌላ አብርሽ ማላቀውን አብርሽ ነው ያስፈራል። ዛሬ የተናገራቸው ንግግሮችም ያስፈራሉ። በግዴለሽነት ያወጣቸው አንዳንድ ቃላቶችም ያስፈራሉ። ግን እንግዲህ ምን ማድረግ ይቻላል? ሚስቱን የተከላከለ መሆኑ ነው እንግዲህ እኛ አገባ ነው። አዳምጪኝ ሜሮን አዳምጪኝ። ከዛም ባለፈ የማያገባችሁ ነገር ላይ ነው እየገባችሁ ያላችሁት ማለት ነው። ሲቀጥል የሰው ህይወት ላይ እዛ ጋር ሄርሜላ ጋር ሄደሽ አንዳንድ ነገሮችን ከመፍጠር እኔ ጋር መተሽ እኔን ማግኘት ትችያለሽ። ገባሽ? እሷ እዚህ ውስጥ ምንም መካተትም ምንም እንትን ማለት የሌለባት ሰው ናት። ገባሽ? እሷ ምን አብርሽ እውነት ለመናገር ትክክል ነው። እዚች ጋ አብርሽን ስለምትጠሉ ብቻ ይህን ነገር ልትቃወሙ ምናምን ነገር አትችሉም። በቃ አይመለከታቸውም እነዚህ ሰዎች። እንዴት ነው የሚመለከታቸው? የሩታ ማርገዝ አለማርገዝን ሄዶ ለሄርሜላ በግድ ቤቷን ከፍቶ ምናምን ነገር ለመናገር ማን ነው መብት የሰጣቸው? ጀስት መስማት ካለበት አብርሽ እንግዲህ ከኤፍሬም ሰምተን ያንን ቪዲዮ እንግዲህ ታያለች ሄርሜላ። አልቀረም አላማችሁ ቪዲዮ መስራት ስለሆነ ብቻ ያው ሄዳችሁ ምናምን ነገር በር ገንጥላችሁ ገብታችሁ ምናምን ነገር ቢሆን ሄዳችሁ እንትን አላችሁ። ስለዚህ በቃ የሰራችሁት ነገር ልክ አይደለም። ልክ አለመሆኑ ብቻ ሳይሆን አይመለከታችሁም ሲጀመር ማለት ነው። ሄርሜላ አወቀች አላወቀችም አይመለከታችሁም። አብርሽ ከሩታ ጋር ሆነ አልሆነም አይመለከታችሁም። በቃ ተጭናችሁ እንትን ልትሉ እየሞከራችሁ ነው። ግን አላቅም ጀስት እኔ ወይ ደግሞ ሁሌ ስለማትለያዩ ዳኒና ሜሪ ብትጋቡና የራሳችሁን ህይወት ብትጀምሩ። እሺ ሶሪ ስቀልን ነው። እኔ ጀስት እንደዚህ አይነት ከሰው ጋር እላፊ እንትን ማለት አልፈልግም። ነገርየው ፐርሰናል እንዲሆን አልፈልግም። ግላዊ ጉዳይ ከነሱ ጋር እና ከኔ ጋር እንዲሆን አልፈልግም። ጀስት ምክሬን ሰጥቼ ራሴን ከነገርየው አውጥቼ ነው ጀስት ነጣጥዬ የኔንም የግል ላይፍ የእነሱንም የግል ላይፍ ነጣጥዬ ነው እንትን ማለት እንፈልገው። ግን አንዳንዴ እንግዲህ በስሜታዊነት ብዙ ነገር ያስወርናል እነዚህ ሰዎች። ግን በቃ ስለማይመለከታችሁ ውጡ ከነሱ ህይወት ቶታል። እንዲሁም ከነሱ ከነ አብርሽና ከሩታ ራሱ ብትወጡ ቆንጆ ነው። በቃ ሩታን ለብቻዋ ምናምን ነገር ማግኘት ትችላላችሁ። የተቀመጠች ልጅ ትታ እሱ እርግጠኛ አይደለሁም። ምንም ማውቀው ታሪክ የለም። እርግጠኛ አይደለሁም። እርግጠኛ ሆነሽም አታውሪ። አንቺም እርግጠኛ ሆነሽ አታውሪ። ያየሽው ነገር የለም አይደለ? ነገ ከነገ ወዲያ ሁሉ ነገር እኮ መፈራቱ አይቀርም። ሩታ ታውቃታለህ ማን እንደሆነች፣ ምን አይነት ሴት እንደሆነች። ሁላችሁም ውሸታም ናችሁ። በዚህ ሰዓት ማንንም ማመን አያስፈልግም። እኔ አሁንማ በጣም ማለት ነው ተጨመላለቃችሁ። በቃ አንድ የእርግዝና ምርመራ ውጤት እንትን ለማድረግ በቃ ይሆና 2 ሳምንት ሙሉ እኝኝኝኝ ሲባል በቃ በየበራፉ በየእንትኑ በቃ ሲከራከሩ በቃ ወገብ ይዘውና ነገር ወንዱም ሴቱ ምናምን ነገር ሲከራከር በቃ ሄዳችሁ አስመርምሮ። አረተው የምሬን ይሰለቻል እኮ እውነቴን ይሰለቻል። ይሄ ኦዲየንሱ ራሱ እንዴት እንዳልተሰላቸ ይገርመኛል እስከዛሬ ድረስ። በቃ ሄዳችሁ በቃ አስመርምሩና እንትን በሉ። አላመንክም አይደል? ትላንት ውጤቱ ምናምን ነገር ስታመጣ ትላንቱኑ ሄዶ እኮ እዛችሁ አስመርምረ ምናምን ነገር ዛሬ ይኸውና የምርመራ ውጤቱ ማለት ትችላለህ። በቃ አለቀ። በቃ ሁላችሁ ሩታም አብርሽም እንትናም ምናምን ዳኒ አሁን ለቪዲዮ ለመቀጣጠር ምናምን ነገር ሰዓት አላችሁ። ሆስፒታል ግን ሄዳችሁ ለመመርመር ምናምን ነገር ሰዓት የላችሁም። ስራ አለብኝ ምናምን ነገር ትላላችሁ። ስራችሁ ምንድን ነው ሲጀምር? እዚህ ቪዲዮ መልቀቅ አይደል እንዴ? ለምን ሌላ ነገር እንድናወራ ታደርጋላችሁ? ስለዚህ በቃ እናንተ ጀስት የፈለጋችሁት በየአጥሩ ነገር ሄዶ በቃ ቪዲዮ ነገር መልቀቁን ነው እንጂ ማስመርመሩና ትክክለኛ እውነታው ማንጋ የቱ ጋር እንዳለ ማሳወቁን አይደለም። በተለይ ደግሞ አብርሽ በቃ ይሁን እዚህ ስትቀጠር ለመምጣት እንትን አለ፣ አቅሙ አለ፣ ጊዜውም አለ። ሆስፒታል ግን እንሂድ ምናምን ነገር ለማለት ጊዜ የለም። ሩታ ስንት ጊዜ ሆስፒታል እንሄዳለች፣ ግን በሰዓቱ ልትሄድ ፍቃደኛ አይደለም። ከዛ በኋላ ደግሞ እንትን ውጤቱን ሄጄ ተመርምሬ ያመጣው ምናምን ነገር ስትል ደግሞ አይ አላምንም ነገር ይኸው ኧረ ተው
ኧረ ተው። ህዝቡም እኮ ማለት ነው ጀስት ህዝቡን ብታከብሩ እንደሚጠብቅ ተረድታችሁ ጀስት ዛሬ ታመጡ ነበር። ዛሬ ቢያንስ እኔ የጠበቅኩት በቃ የሆነ የምርመራ ውጤት አንድ ላይ ሄደን አስመርመረናል የሚለውን ነበር የጠበቅኩት፣ ግን አይደለም። ጀስት ይሄኛውንም ነገር ደግሞ አይታችሁ ኦዲየንሶች አስጨንቋቸው። የመሬ ነው ውጤቱ በጊዜ ይምጣ፣ ከነገ አይስለም። እንዲሁም ይህን እንደ ተመልካች ቤተሰብ ማዕቀብ እንጣልባቸው። ከነገ አይዝለል፣ ከነገ ከዘለለ ግን በቃ ጀስት አላቅም። በእርግጥ ምንም ማድረግ አንችልም። የትም መሄጃ የለንም እኮ የሚያስጠላው ነገር እኮ ይሄ ነው። የትም መሄጃ የለንም። እኛ ሩታ ነው ገባ። ሩታ ለሁለተኛ ልጅ ይዛለች። ስለዚህ ያ ጉዳይ ይመለከታል ነው እንጂ ያለው አንተ ኬርሜላንም ከአርባ ሴት ጋብቶ እኔ ጉዳይ አይደለም። እቀፍላት ልጇን ችግር የለውም። ምን ችግር አለ? ስለ ስርዓት ክንያዝ በጣም የማይሆን ንግግር ነው እያወራ ያለው ገባ። አሁን አንተ በቃ እኮ እናንተ ማለት ነው እኔ ቆይ ለሩታ እናስባለን የሩታ በቃ የጀርባ አጥንት ነን እያላችሁ ነገር ነው እና በቃ ካሰባችሁላት በግል በቃ አላ ማድረግ የምትችሉትን ነገር አድርጉ። ሌላውን ሰው እኮ ልትቆጣጠሩ አትችሉም። ወይ ፈጣሪ አይደላችሁም ወይ ደግሞ የዛ ሰው ጌታ አይደላችሁም። በቃ እንደፈለጋችሁ ልታዙ ምናምን ነገር። ቅድምም ብያለሁ ሩታን ማገዝ ከሩታ ጎን መሆን ከፈለጋችሁ ሌላውን ሰው በመጫን የሌላውን ሰው ሀሳብ በማጣጣል የሌላውን ሰው መብት በመጋፋት አይደለም። በግሏ ሄዳችሁ ማናገር፣ በግሏ ሄዳችሁ ይጠቅማታል ብላችሁ የምታስቡትን ነገር መምከር ምናምን ነገር እንደ ጓደኛ ትችላላችሁ። ከዛ የዘለለ ነገር ግን ምንም ልታመጡ አትችሉም። እስከዛሬም ድረስ ደግሞ ምንም ያመጣችሁት ነገር የለም ከመከራከርና እርስ በርስ ከመጣለት ቤተሰብን ከማባላትና ከማጋጨት ውጭ ምንም ሌላ የፈጠራችሁት ታምር የለም። እስቲ አንድ ነገር እስቲ አሳዩኝ። እንትና ሜሪና ዳኒ መጥተው ያደረጉትን አንድ ነገር አሳዩኝ እስቲ ቢያንስ። እሺ አሁን እንትና ዴቭ ብዙ ነገሮችን እንትን ብሎ ሲያስታርቅ ምን ሲል ሲያረጋጋቸው አይተናል። ግን እስቲ እኔ አሁን እነዚህ ሁለት ሆኑ ዴቭ እንግዲህ ብቻውን ያደረገው ነገር ታውቃላችሁ። ለማወዳደር ምናምን ነገር አይደለም። ግን እናወዳደር ከተባለ ራሱ አሁን ምን አደረጉ? አሁን እኮ ሰውን የምንቀበለውና ማንቀበለው ከሰው ካደረገው ነገር አንጻር አይደል? ከዚህ በፊት ምን ሰርቶ ነበር ከሚለው ነገር ሺህ ጊዜ ጠበቅናቸው። ከማባላትና ከማጣላት ውጭ አንድ የፈየዱት ነገር የለም። ስለዚህ በቃ ይሆና ምንም እንደማታመጡ ካወቃችሁ ከሩታ ጋር ለብቻችሁ የፈለጋችሁትን ሁኑ። በቃ አለቀ። ያዘ አይኗን ከልጄ ላይ ታንሳ። አይኗን ነው ማጠፋላት። ኦፍኮርስ ሰምተኛል። በልጄ ቀልድም ድርድርም አላውቅም። ማንም የፈለገው መሆን ይችላል። አንተም የፈለግከው መሆን ይችላል። አንተም የፈለግክበት መሆን ይችላል። በልጄ ግን አንድ ጊዜ ተረጋጊ እኮ ተረጋጊ። እኔና አንቺ ተረጋግተን እናወራለን። ሩታ ግን ማለት ነው የምታወሪውና የአንቺ ትክክለኛ ፍላጎት ምንም አንድ አይነት አይደለም። እንግዲህ ቅድም እንዳየነው ነው ጀስት አብርሽ ገና ከሩቅ ሲመጣ እንግዲህ እንዴት አቅፈሽው ምናምን ነገር ፈገግ ብለሽ እንደተቀበልሽ ምናምን፣ አሁን ደግሞ እንደማይፈልግ አክት ምናምን ነገር ታደርጋለሽ። እንደ አብርሽ እንደማይፈልግ በቃ ይሁንና ጀስት እኔ ሩታ እንዴት ነው ተስፋ ማስቆረጥ የሚቻለው? ተስፋ የሚባለው ነገር እንደዚህ ገመድ ቢሆን እኔ መቀስ ይቻት እዚች የሆነች መቀሳለች እንዲሁ ላሳያችሁ በዚህ አጋጣሚ እንድች ምናምን ነገር መቁረጥ ይቻላል። እና ምንድን ነው እኔ ሩታን ተስፋ ለማስቆረጥ ቆይ ድጋሚ አብርሽ ከሌላ ሴት ጋር ደግሞ ሌላ እንትን ማለት አለበት እንዴ? በቃ ከዚህ በኋላ ማለት ነው ከአንቺ የሚጠበቀው አብርሽ በቃ ልጁን አመነም አላመነም ልጆችሽን በሰላም ማሳደግ ነው። ቅድም ያልኳችሁ ነገር ሁለት ነገር ይሄ ነው። ከአንቺ የሚጠበቀው አብርሽ አመነም አላመነም ይኸውና ከዚህ በኋላ ምንም የሚፈይድልሽ ነገር የለም። ገንዘብ ከመስጠት ውጭ እንትን የሚለው ነገር የለም። አባትነቱን እንግዲህ እየካደ ነው አይደል? በቃ መተው እኮ ነው። ጀስት በግድ አባትነ እየተባለ እንትን አይባልም። አባትነትን ፍቅር በግድ ሊቀበሉ አይችሉም ልጆቹ። ጀስት ህሊና ካለው ሲወለዱ ምናምን ነገር እንትን። ስለዚህ መተው ነው ያለበሽ። እነ ልጆቹን ደግሞ ፈጣሪ ነው እንጂ የሚያሳደገው በቃ ከፈጣሪ በታች አንቺ ሆነሽላቸው እንጂ የሚያስፈልጉትን ነገሮች በሙሉ አድርገሽ ነው እንጂ አላቅም። እና እሺ ቆይ ለሩታ እንደገና አብርሽ መንታ ወንድም ካለው እናምጣና እንትን እንበል እንዴ? በጣም ግራ እያጋባኝ ነው የሩታ ፍላጎት። የምታወሪውና እየፈለግሽ ያለሽው ነገር ፈጽሞ አይገናኝም። ብትናገሪስ መጥፎ ነገር አላልኩም። ብትናገሪስ እየታዘብኩ ነው። ብትናገሪስ ምን ይመጣል? ምንም የሚመጣው ነገር የለም። እንዴ እኔን አስገድደሽን ትዳር ውስጥ ልታስገብኛች አላገባትም። እሺ አልፈልጋትም። እንዴ ምን ልታመጪ ነው? በግድ ነው እንዴ? ስነ ስርዓት ግን ያዝ። እንዴት ነው የሚያወራጭ? ሌላው ነገር ኧረ ቆይ ሩታ ማለት ነው ይኸውና አሁን ምን ያክል እንትን እንደምትል የምታውቁት አልፈልግሽም ምናምን ነገር ስትባል ያናዳታል። ለምንድን ነው አሁን ካልፈለግሽው አልፈልግሽም ስትባይ ለምንድን ነው የምትናደችው? እኔ ቆይ ጥያቄ እንዲሁም የምር ቆይ አብርሽ እሺ ብሎ ቢመለስ ታስገቢዋለሽ? ትቀበዩዋለሽ?
እሺ ምናምን ነገር ብለሽ አንዴም እንግዲህ አንቺን ትቶ ልጁ ምናምን ነገር ትቶ ሌላ ሴት ጋር የሄደን ሰው እሺ ብለሽ ትቀበዩዋለሽ ነው ወይስ እንዴት ነው ታዲያ? ምኑን ከሄርሜላ ተለየሽ? የቱ ጋ ነው ከሄርሜላ? ሄርሜላም እንግዲህ የፈለገበት ሄዶ ሲመለስ ትቀበሏለች። አንቺም እንግዲህ እንደዛ አይነት ነገር ነው እና የምርቁ ትቀበዩዋለሽ። አሁን እሺ ምናምን ነገር ብሎ ቅድም በመጣበት አይነት ፈገግታ ቢቀጥል ኧረ ተው። እኔ የሚያወዛግብ ነገር አትሆኑ። ለዚህ ነው ሁሉንም ነገር በቃ አብደዋል እነዚህ ሰዎች፣ ሁሉም ለቀዋል፣ ሁሉም ጨልለዋል ያልኩት ለዛ ነው። ሩታ ክብር አይደለም እኮ ሴት ማተራመስ የኔ ወንድም። እኔም እኮ ለ10 20 ልደረድርልህ እችላለሁ። ብርቅ አይደለም ይሄ በነገር ላይ አየናቸው ተደርድረው ማየናቸው። አንዴ ረባው ውሃ የጠጣ እንኳን አልመጣም። ቤት ሻላየንም እንደዚህ ነው ነገር አይተናል። ታውቃቸዋለህ እኮ ስለዚህ ይኸውና ሰው አሁን እነዚህ ሰዎች አብደው ማለት ነው። ፉክክሩ ምን ደረጃ ላይ እንደደረሰ ታውቃላችሁ? ፉክክሩ ብዙ ወንድ እና ብዙ ሴት ምናምን ነገር በመቀያየር ሆኗል። በቃ ፉክክሩ ሰው መቀያየር አይነት ነገር ነው። ከዚህ የባሰ እብደት ካለ እንግዲህ አላውቅም። እነዚህን እያየን እኛ ራሱ በቅርቡ መቀላቀላችን ነው፣ እኛ ራሱ ማበዳችን ነው በቅርቡ። ፈጣሪ ያምጠውና እነዚህ ሰላማቸውን አቶ የኛን ሰላም ያሳጣሉ እንደ የምሬን እኮ ነው። መሄጃ የላቸውም ብለው የራሳቸውን ሰላም አስፍተው የኛንም ሰላም ያጠፋሉ። ጀስ ችግር የለውም። ማታ ማታ ነው ይህችን ቪዲዮ የምናየው። ቀን ቀን ሌላ ነገር እያየን መዋል እንችላለን እንዴ! በኢየሱስ ስም ኧረ በጣም ከባድ ነው። የምሬን ነው፣ በጣም ከባድ ነው። ሰው እንዴት አሁን ባልና ሚስት ሆነው ሰው በመቀያየር ይፎካከራል? እኔ ጋር ብዙ ሴቶች መጥተዋል፣ እኔ ብዙ ጋር ወንድ ምናምን ነገር። ኧረ ተው፣ ይሄ እኮ ጀብድ አይደለም፣ በሚዲያ የሚወራ ነገር አይደለም። ሩታም አብርሽን በጣም ስርዓት አጣችሁ። እኔ አላቅም፣ ጋሼ መጥቶ ስለማያቅ ተቆጥታችሁ ስለማያቅ ነው ምንድን ነው ጀስት አላቅም። ከቤተሰብ መራቅ ነው ይህን ሁሉ ነገር እንትን እያረጋ ያለው። ጀስት በልጅነታችሁ ነው ከቤተሰብ እንግዲህ ተለይታችሁ አዲስ አበባ የገባችሁት። እሱ ኢፌክቱ ይመስለኛል። ጀስት እሱ ነገር ነው መሰለኝ ዛሬ ላይ ፍሬ አፍርቶ እንግዲህ እነዚህን ሰዎች እንደዚህ እዚህ ደረጃ ላይ እንዲደርሱ ያደረጋቸው። ቡታጀራ ቢሆኑ እንግዲህ ጀስት ልክ ልካቸው የሚያስገባላቸው ቤተሰብ ስላለ በዚህ ልክ እንትን አይሉም ነበር። አሁን ግን አላቅም። ጀስት ከዚህ በኋላ ኢቭን ቤተሰብ ቢመጣም ይመለሳሉ የሚል እምነት የለኝም። ግን እናረጋገው ቤተሰብ ከቪዲዮ መልስ ማለት ነው። ጀስት የሚያረጋገንን የትኛውንም ነገር እናደርግ። የእነሱን ቪዲዮ አይተን በጨረሰን በየትኛውም ሰዓት የሚያረጋገንን የትኛውንም ነገር እንጠቀም። ምን እንደሚያረጋጋችሁ የየራሳችሁን ራሳችሁ ታውቃላችሁ። እኔ እንቅልፍ ነው የሚያረጋገኝ። ስለዚህ ለጥ ብዬ ነው የምተኘው። ቀን በቀን እየመጣች ሲቀጥል ደግሞ ሄርሜላ ጋር አንተ ማን አይነህም ባያችሁ ማለት ነው። ለታችሁ ለፈለፈ ሂድ እባክህ ወደዛ። እዚህ ጋር ሩታ ስላለሽ ነው። እሺ አንተ በጣም የምትከበር ወንድ ነህ። ሴት መቀየር ወንድነት አይደለም። ሜሪ አትሳሳች። አብርሽ ዛሬ ማለት ነው ቅጥል አድርጓቸው ምናምን ነገር ነው። ተራው እንግዲህ እሱ ነው። በፊት እንግዲህ የሚያቃጥሉት ሜሪና ዳኒ ነበሩ። አንዳንድ አለፍ አለፍ ሲል ሩታም አቃጥለው ምናምን ነገር ትሄዳለች። ዛሬ እንግዲህ ተዘጋጅቶበት ነው የመጣው መሰለኝ። በጣም አቃጥሏቸው ምናምን ነገር ነው ሄደው። እስቲ አላቅም የዚህ ነገር ውጤት ምን እንደሚሆን። ነገም እንግዲህ ውጤቱን ሳይሆን ሌላ ነገር ነው ይዘው የሚመጡት። አንድ ላይ ሄደው ከመመርመር ይልቅ ሰው እየቀያየሩ ትላንት እንግዲህ እንትና ኤፍሬም መጣ። ዛሬ እንግዲህ ነገ ደግሞ ሌላ ሰው ምናምን ነገር እንደ ዛሬ ዳኒና ሜሪ መጥተዋል። በቃ እንደዚህ ውጤቱ ምናምን ነገር አደባባይ ከማውጣት ይልቅ የሰውን ልብ አንጠልጥሎ ነገርየው ማቆየት ነው የፈለጉት። ብቻ ለማንኛውም እንደፈለጉ ያርጉ። የዛሬ ቪዲዮ ይህን ይመስል ነበር። እስቲ የእናንተን ሀሳብ አስተያየት ኮመንት ላይ ያስቀምጡ። እኔ እንዲሁም ዛሬ የምትሉትን ነገር ነው መስማት ፈልገው። ዛሬ የተሰማችሁን ነገር ምናምን እስቲ ንገሩኝና ለንብብ። የምሬን ነው። ጀስት የኔ እንትን ብሎኛል። የኔ ራሱ ምን እያሰብኩ እንዳለ ግራ ገብቶኛል። ሁሉም ምንም ክፍተት ምናምን ነገር ስላለ ማለት ነው። እስቲ ለማንኛውም እዚህ ድረስ ስለተከታተላችሁ አመሰግናለሁ። እኔም ቀላቅያለሁ፣ ብዙ አውቃለሁ። እስቲ እናንተም ቀላቅሉ ኮመንት ላይ። ወዳችኋለሁ። በቀጣይ ቪዲዮ እንገናኝ። ይመቻችሁ።